ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ከብዙ ጊዜ ቆይታ በኋላ መጥቻለሁ። እንግዲህ ፀጉሬን እየጎነጎንኩ ኩርንችት የሆነ ፀጉርን እየጎነጎንኩኝ ዛሬ ስለ ፋሲካ እውነቱን ለማውራት መጥቻለሁ። እውነት በጣም ውስጤ እየደከመኝ ውስጤ በጣም እያሰብኩኝ ነው ያለሁት። ምክንያቱም ፋሲካ ዩቲዩብ ለሌላ ኑር ሰቦ በጣም ያለፋችሁ ያላደረገችው ነገር የለም። እንግዲህ አሁን ሀቢባ ቲክቶክ ላይ ሊቭ ላይ ሆነው በጣም እየተከራከሩ ነው። ስለዚህ እንደ ሴት ልጅ ስትበደል፣ ሴት ልጅ ስትጨቆን፣ ሴት ልጅ የበታችነት ስሜትን እንዲሰማት የሚያደርጉ ሰዎችን ለነሱ ትክክለኛውን መልስ ለመመለስ ነው የመጣሁት እና ቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ደግሞ በፀጉሬ እንዳትስቁብኝ ያለኝ ነው እንግዲህ ይህንንም ያጣ አለ አይደለ? ተመስገን እንደምንም አድርጌ ባሽሞናሞነው ባስይዘው በጣም ደስ ይላል። እና እየጎነጎንኩ ላወራችሁ እየጎነጎንኩ ያው ስደት ላይ ደግሞ ስትሆኑ ጊዜ የላችሁም። ፀጉራችሁን የምትተኩሱበት በዊግ የምትሰሩበት ያው ከመዳም ልጆች ጋር መሯሯጥ መጫጫ ስለሆነ ምግብ መስራት አለ፣ ቤት ማጽዳት ምናምን ስላለ አይመችም። እና ለዛ ብዬ ነው እንግዲህ እናንተን እያወራውን ለምን ፀጉሬን አልጎነጎንም አልኩኝ። እና ስለ ፋሲካ ዩቲዩብ ስመጣ እንግዲህ ስለ ሌላ ኑር ሰቦ የመጀመሪያ ቪዲዮ የሰራችሁ እሷ ናት። ይታያል እንደ እኔ መስታወት የለኝም። መስታወት ከዚህ እያየሁ ነው የምሰራው፣ እንዳትቀየሙ። ስለ ሌላ ኑር ሰቦ መጀመሪያ ላይ ቪዲዮ ሰርታ እንግዲህ ለህዝቡ እንዲዳረስ ያደረገችው እሷ ናት። እና በአሁኑ ሰዓት ላይ ምንም አልተመሰገነችም። የሌላ ኑር ሰቦ ቤተሰብ እንኳን አላመሰገኗትም ይመስለኛል። እሷ ወደ ቡታጀራ ሲመለሱ ያው ሌላ አሁን እንደምታውቁት ካሊድ ፋውንዴሽን ናት ያለችው እስከነ ቤተሰቦቿ አባቷ፣ እናቷ፣ እህቷ፣ ወንድሞቿ ምናምን ሆነው ማለት ነው። ትንሽ እስክታገግም እና በጣም ይቅርታ ጋይስ እስክታገግም ብለው እዛ ቁጭ ብላለች። ግን ያው ወደ ሀገሯ ወደ ቡታጀራ ስትመለስ ያው የአንድ ሰፈር ልጆች ስለሆኑ ይገናኛሉ ብዬ ተስፋ አደርጋለሁ። እና ሲቀጥል እንግዲህ እግዚአብሔር የልቧን ያውቃል። ማንም ዩቱበር ማንም ቲክቶክ እንግዲህ ሲሰራ ፍጹም አይደለም። የሰው ልጆች ነን፣ እንሳሳታለን። በጣም ከአንደበታችን ግዝፈት ሊኖር ይችላል። ነገር ግን እቺ ልጅ በህይወት እንድትኖር ለቤተሰቦቿ ለሀገሯ እንድትበቃ ያደረገቻት ምንም የማይካድ የማይደለት ነው ፋሲካ ዩቲዩብ ናት። እና እንደዚህ ሆና ለሀገሯ አብቅታት ግን እሷ ቦሌ እንዳትቀርብ፣ ለዩቲዩባ ቪዲዮ እንዳትቀርጽ፣ ካሜራ እንዳትደቅን ብለው ሌላ ኑር ሰቦ ሀገሯ የገባች ቀን በመገኛዋ ጊዜ እንዳትገኝ ያደረጓት። እኔ እንደ አንድ ግለሰብ እና እንደ አንድ መልካም ሰው ሰሪ ውስጥ ተሰምቶኛል። ምክንያቱም ሌላ ፀጉር ያምራል እና ሌላ ኑር ሰቦ ወደ ሀገሯ እንድትገባ ያደረገቻት እሷ ስለሆነች ማለት ነው። ሲቀጥል በቃ እውነቱን ተናግሮ የመሸበት ማደር ማለት በቃ እውነቱን ጥፋቷን ተናግሮ እሷም ይቅርታ ጠይቃለች። እሱም በዛ ጊዜ ያለመገኘቷ ሰበብ የሆነው እሱ ስለሆነ እሱም ይቅርታ ይጠይቃል። በቃ ሰላም ይወርዳል። ዋና ሌላ ኑር ሰቦ ወደ ሀገሯ መግባቷ ነው። እና ፀጉሯ ያምራል እንዲያያችሁ ፀጉሯ ወርዶ ይጠቀለላል እንደዘንዱ። እና ቤተሰብ 2 ዓመት ሙሉ ፀጉሬን እኔ ነኝ የምጎነጉነው። የሰው እጅ ነክቶት አያውቅም። ግን የፈለግኩት አይነት ፋሽን ባደርገው በጣም ነው የሚያምረው ፀጉሬና እያችሁ ይጮሃል እንዴና እንደዚህ በአንድ ሰርቼ
ከዚህ በኩል እንደዚህ ፋሽን ባደርግ ያው ግንባሩ ያለ ነው፣ ግን ከዚህም የባሰ የዓለም ዋንጫን የሚያጫውት ግንባር የያዘ ሰው አለ አይደል እንዴ? እኔ እግዚአብሔር ይመስገን ብዙም ግንባራም አይደለም በቃ። ስለዚህ እሷ ወደ ሀገሯ ገብታለች። አሁንም ቢሆን እውነቱን አይካድም፣ ወደ ሰላም መውረድ ነው። ስንት ነጋዴ አለ፣ ስንት ድርጅት ያለ ሰው አለ። እነሱ በዚህ ወሬ ሚዲያውን ሁሉ ተቆጣጥረውት በጣም ብዙ ሰው ስራውን መስራት አልቻለም። ስለዚህ ለሀገርም ሰላም ለሌላም ሰላም የሚሰጣት አሁን ያለችበት ያው ስትረስ ነው እንግዲህ እንደምታውቁት። እና ማበጠሪያ ወደቀኝና ለእሷ ሰላም እንዲሰጣት እሷም ጥሩ የሆነ እንቅልፍ እንድትተኛ እነዚህ ሁለት ግለሰቦች መታረቅ ይኖርባቸዋል። ፋሲካ ዩቲዩብ እና ካሊድ ፋውንዴሽን ማለት ነው። እኔ በጣም ግርም የሚለኝ አንድ መልካም ሰሪ፣ ህዝብን የሚረዳ የተራበን የሚያበላ ከአንዲት ግለሰብ ጋር በእንደዚህ አይነት ሁኔታ ተኮራርፎ ቂም ይዞ መኖር ማለት ይሄ ምን መልካምነት ነው? እኔ አልወስደውም ይሄ እንደ መልካምነት። ምክንያቱም አንድ መልካም ሰው የሚሰራ ሰው ራሱን ጥሎ ቢሰደብ ቢንቋሸሽ፣ አንተ መጥፎ አይደለህም፣ አንተ መጥፎ ነህ፣ አትረባም፣ አንተ ሰው አይደለህም፣ ቆሻሻ ነህ፣ ጭቃ ነህ ቢባል እንኳን ጥሎ ልክ እንደ መቄዶንያ ባለቤት ማለት ነው። እና እንደዛ አይነት ሰው ነው የሚያስፈልገው ለኢትዮጵያ እንጂ በእንደዚች በአንዲት ነፍስ ማዳን ዙሪያ ላይ ይህ ሁሉ ሚሊዮን ብር ሰብስበው የእሷም ድምፅ ሲጠፋ ከዓመት እስከ ዓመት ከወር እስከ ወር ትወጣለች እየተባለ ድምጿ ሲጠፋ እሷ የመጀመሪያ ፈርቅ ቀዳጇ ስለሆነች ህዝቡ እንዳለ የሚጨቀጭቃት እሷን ነው። ስለዚህ ለህዝቡ ምላሽ ሰጠች። ይሄ ምንም ሲምፕል ነው። ምንም ጥፋት ተደርጎ የሚታሰብ ነገር አይደለም። ስለዚህ በይቅርታ መፍታት ይኖርባቸዋል። እና ቤተሰብ አምራለሁ እንደዚህ ልትሆንና ልስራ እንዴ ዛሬ አብዳለች እንዴ ነው የሚሉኝ። አብዳለች ብሎ ዛሬ ወደ ሀገሬ እንዳያሳፍሩኝ ያለ ፕሮግራም ማለት ነው። እና ያለ ፕሮግራም ወደ ሀገር ስትገቡ ምን አይነት ስሜት ነው የሚሰማችሁ? እና በጣም ያስፈራል። የሆነ ጊዜ ብታዩ ማለት ነው በህልሜ ሳላስብ ኢትዮጵያ ገባሁ። የራሴን ልብስ ሳሊዝ ቢጃማ፣ ምንም ልብስ ቅያሪ፣ ጫማ ምንም ሳሊዝ ገብቼ ከእንቅልፌ ስነሳ ምንም ነገር የለም። ኢትዮጵያ ነኝ ያለሁት። ወይኔ ጉዴ በሰላም ነው እንዴ ምንም ሳላቅ ወደ ሀገር የገባሁት ብዬ ደንግጬ ተነስቻለሁ። እና እንደኔ ያጋጥሟችኋል? እስቲ ኮሜንት ላይ ጻፉልኝ ማለት ነው።